እንኳን ወደ ቀዳሚዋ የሰው ዘር መገኛ ወደ እሳተ ገሞራማዋ ምድር እና ወደ አስደናቂዋ የአፋር ምድር በሰላም መጣችሁ። ሰላም ጤና ይስጥልን። እንዴት ናችሁ? ሰላም፣ እኛ ሰላም ነን። ዛሬ ደግሞ በኢትዮጵያ የሰው ዘር መገኛ ወደ ምትባለው ስፍራ እንጓዛለን። እንኳን ወደ ቀዳሚዋ የሰው ዘር መገኛ ወደ እሳተ ገሞራማዋ ምድር ወደ አስደናቂዋ ስፍራ ወደ አፋር በሰላም መጣችሁ። ዛሬ የምንመለከተው አፋር ውስጥ የሚገኙ ድንቅ ስፍራዎችን እንመለከታለን ማለት ነው። በጉዟችን ጥሩ ትምህርት፣ ጥሩ ምልከታ እንደሚኖረን ተስፋ እናደርጋለን። አብራችሁን ቆዩ። አፋር የተፈጥሮ ድንቅ ስራዎች እና የሰው ልጅ ጥበብ በአንድ ላይ የሚገኙባት ምድር ስትሆን በዚህ አጭር ቆይታችን የምንመለከተው ከምድር በታች ካለው እሳት እስከ ዘመናዊ ሎጅ በጥበብ በተሰሩ ስፍራዎች ድንቅ መስህቦች እናያለን ማለት ነው። የመጀመሪያው የምንመለከተው በአፋር የሚገኘው ብቸኛው ስፍራ ኤርታሌ ይሆናል። ኤርታሌ የአፋር ኩራት የሆነ ስፍራ ነው። የአፋር ብቻ ሳይሆን በኢትዮጵያም ብቸኛው የቱሪስት መስህብ የሆነ ለሰሚም ለተመልካችም ድንቅ ስፍራ፣ ለሰዎች ለማየት የሚጓጉት ቦታ እንደሆነ ሁላችንም የምናውቀው ነው። ይህ ስፍራ በዓለም ላይ ካሉ ጥቂት የማይጠፉ የፈሳሽ ላቫ ሐይቆች የሚገኙበት ስፍራ ሲሆን በዓለማችን ላይ በጣም ጥቂት ስፍራዎች ላይ ነው የሚገኘው። አንዱም ይህ ኤርታሌ የፈሳሽ ላቫ የሚወጣበት ስፍራ ነው ማለት ነው። በምሽት የሚታየው የቀይ እሳት ነበልባል የተፈጥሮን ድንቅ ውበት የሚያሳይ፣ ተፈጥሮ ምን ያህል ኃያል መሆኗን የሚያስመለክት ስፍራ ነው። ምድር በእሳት በቀይ ላቫ በነበልባል የሚታይበት ስፍራ ነው ማለት ነው። ይህ ብዙ ቱሪስቶች የመጡ የሚጎበኙት በተለያዩ ሶሻል ሚዲያዎችም በቀጥታ የኢትዮጵያን ድንቅ ውበት የሚያሳይ ስፍራ ነው ማለት ነው። ይህ ስፍራ በአፋር ከሚገኙ አንዱ የቱሪስት መስህብ ሰዎች ሊመለከቱት ከሚገባ ቦታ ይሆናል ማለት ነው። ሌላው ዳሎል ነው። ዳሎልም በኢትዮጵያ በአፋር ክልል ውስጥ የሚገኝ ድንቅ የቱሪስት የተፈጥሮ አድናቂዎች የሚያዩት ስፍራ ነው። ይህም በዓለም ላይ ዝቅተኛና በጣም ሞቃታማ ስፍራ ያደርገዋል። ቢጫ፣ አረንጓዴና ቀይ ቀለማት የተፈጠሩበት የጨው ክምችት ስፍራ ሲሆን በሌላ ዓለም ላይ ያለን የሚያስመስለን በምድር ላይ ሳይሆን በሌላ ስፍራ በሌላ ዓለም ላይ ያለ የሚያስመስል ድንቅ በጣም ውብ ለእይታ የሚማርክ የሰው መንፈስን የሚያድስ የዳሎል የተፈጥሮ ጥበብ አንዱ ነው ማለት ነው። ይህም በአፋር ክልል የሚገኝ የጨው ክምችት ነው ማለት ነው። ሌላው አሳሌ የጨው ሐይቅ ነው። ይህም በዚሁ በአፋር ክልል ውስጥ የሚገኝ ሲሆን ሌክ ኦፍ አሳሌ ለማስተዋወቅ ያክል ይህ ስፍራ እንደ መስታወት የሚያንጸባርቅ ሰፊ የጨው ሜዳ ሲሆን እዚህ ጋር ጀንበር ስትጠልቅ የሚታየው እይታ ለማንኛውም ፎቶግራፍ አንሺ ገነት የመሰለ ስፍራ ነው። ይህ የጨው ክምችትም
በአፋር የሚገኝ በኢትዮጵያ ትልቁ የጨው አምራች ስፍራ ነው ማለት ነው። ይህ ቦታ በጣም ለእይታ የሚማርክ ጎብኚዎችንም የሚስብ አካባቢ ነው ማለት ነው። ሌላኛው የምንመለከተው የአዋሽ ብሔራዊ ፓርክ አዋሽ ናሽናል ፓርክ በዚሁ ክልል የሚገኝም ሲሆን ከዚህ በፊት በሰራነው ቪዲዮ የአዋሽ ብሔራዊ ፓርክ ከቤኑና ቪሌጅ ወይም ቤኑና መንደር አዋሳኝ የሆነ ፊት ለፊት የሚታይ ሲሆን ይህም ቦታ ደግሞ ልክ እንደዛው በዚሁ ክልል አካባቢ ላይ በአንድ በኩል ይህ ክልል ይህንን ብሔራዊ ፓርክ የሚያዋስን ሲሆን ያው የአዋሽ ብሔራዊ ፓርክ የአዋሽ የወንዙ ፏፏቴ የተለያዩ የዱር እንስሳት መገኛ የሆነ እንደ ሳላ እንደ ሚዳቋ የመሳሰሉ እንስሳት በዚህ ብሔራዊ ፓርክ ውስጥ የሚገኙ ሲሆን ይህ ብሔራዊ ፓርክ ለብቻው አንድ የቱሪስት መስህብ መሆኑ ይታወቃል። ሆኖም አፋር ስንሄድ ይህን ብሔራዊ ፓርክ የምንመለከት ይሆናል ማለት ነው። ይህ ብሔራዊ ፓርክም የተፈጥሮ ሚዛንን የሚጠብቅ በተለይም ደግሞ የተለያዩ እንስሳትን የወንዙ ፏፏቴ እንዲሁም ደግሞ የተለያዩ አዕዋፍትን የምናገኝበት ስፍራ ነው ማለት ነው። ሌላው እና ወሳኙ የአፋር ምድር ላይ የምናገኘው አፋር የሰው ዘር መገኛ ስለመሆኗ ሁላችንም እንደምናውቀው ሉሲ ወይም ድንቅነሽ በዚህ በአፋር ክልል ውስጥ በሃዳር በሚባል አካባቢ የ3.2 ሚሊዮን ዓመቷ ድንቅነሽ በአፋር ብሔራዊ ክልላዊ መንግስት ውስጥ የተገኘች አፋርን የሰው ልጅ ሁሉ የጥንት መነሻ የሆነች እንደሆነ ማሳያ የሆነች ስፍራ ናት። ይህች ስፍራ ሃዳር ትባላለች ልዩ መጠሪያዋ። በዚህ ስፍራ ሉሲ ወይም ድንቅነሽ ከ3.2 ሚሊዮን ዓመት በላይ ያስቆጠረ ቅሪተ አካል የተገኘበት የሰው ዘር መገኛ ላንድ ኦፍ ኦሪጂን ኢትዮጵያ እንደሆነች የሚያሳይ ይህ ስፍራ ነው። ይህም በጣም ሊጎበኝ የሚገባ ስፍራ ነው ማለት ነው። ከተፈጥሯዊ ድንቅ መስህቦች ካሉባት ስፍራ አንዷ አፋር እንዲሁም በዘመናዊ ልማቶችም የምትታወቅ ስፍራ ሆናለች። አሁን ባለንበት ሁኔታ ዘመናዊ ልማቶችም ሰው ሰራሽ የሆኑ የቱሪስት መስህብ ሊሆኑ የሚችሉ በተለያዩ ፕሮጀክቶች የተሰሩባት ስፍራ ናት። ይህም የአፋር ዋና ከተማ የሆነችው ሰመራ ከተማ አንዷ ማሳያ ናት። የተለያዩ ሎጆች በአካባቢዋ የተገነቡ ሲሆን የአፋርን የቱሪዝም መስህብነት ከፍ የሚያደርግ እንዲሁም አዳዲስ ሎጆች የአፋርን ባህላዊ የቤት አሰራር አሪ የሚባለውን እሱን ያገናዘበ የቤት ቅርጽ ከዘመናዊ ቅንጦት አገልግሎቶች ጋር ያዋደደ የሰው ሰራሽና ዘመናዊ ልማቶችም በዚሁ አካባቢ የተሰሩ ስራዎች ናቸው። በዚህ ስፍራም የአፋርን የቱሪዝም ገጽታ ከፍ ለማድረግ የተለያዩ ሎጆች እንዲሁም የተለያዩ ሆቴሎች በዚህ አካባቢ የተገነቡ ሲሆን ሎጆቹ በተለይም ባህላዊ የአካባቢውን የቤት አሰራር አሪ የተሰኘ የቤት ቅርጽ ከዘመናዊ የቅንጦት አገልግሎቶች ጋር በማዋደድ የተሰሩ የተለያዩ ድንቅ መስህቦች አሉ ማለት ነው። በተለይም በዋና ከተማዋ ሰመራ የክልሉ መዲና ሰመራ አሁን ላይ በዘመናዊ መንገዶች በፓርኮች እና ዓለም አቀፍ ደረጃውን የጠበቁ ሆቴሎች ያሉበት ስፍራ ሆኗል። ሌላው የታዳሽ ኃይል ማመንጫዎች ጂኦተርማል በዚህ አካባቢ የተገነቡ ሲሆን በአፋር ምድር ያለው ከፍተኛ ሙቀት ለኤሌክትሪክ ኃይል ማመንጫነት
እንዲውል እየተደረገ ነው። እንዲሁም ደግሞ በአየር የሚሰሩ ታዳሽ ኃይሎች በዚህ አካባቢ እየተገነቡ ያሉበት ሁኔታ ነው ያለው። እነዚህ ግዙፍ ቴክኖሎጂ ውጤት በአሁኑ ወቅት በአካባቢው ሰው ሰራሽ እይታዎችን የሚስቡ ስፍራዎች በመሆን ላይ ይገኛሉ። እንዲሁም የአፋር ባህላዊ ሙዚየም የአፋርን ሕዝብ ጥንታዊ ታሪክ፣ የጦር መሳሪያዎችን፣ የአልባሳት እና የኑሮ ዘይቤ በአንድ ስፍራ የሚያሳዩ የሰው ሰራሽ ቅርሶች ተሰብስበው በአንድ አካባቢ እንዲታዩ በአፋር ሙዚየም የሚገኝ ስፍራ ይሆናል ማለት ነው። በአፋር ሙዚየም ውስጥ ተሰብስበው እሴቱን፣ ባህሉን፣ የአካባቢውን ማህበረሰብ እሴት የሚያሳይ ሙዚየም በዛ አካባቢ ይገኛል ማለት ነው። አፋር ዛሬም ሚስጥራዊ ስፍራ መሆኗን እያሳየች ትገኛለች። ዛሬም ሚስጥሯን ተመልክተን አልጨረስንም። ከተፈጥሮ እሳተ ገሞራ እስከ ሰው ሰራሽ የቱሪስት ሎጆች ድረስ ያሏት መስህቦች ለቱሪስት ብቻ ሳይሆን ለታሪክ ተመራማሪዎችም ታላቅ ስፍራ መሆኗን እያሳየች የምትገኝ ድንቅ ስፍራ ናት። ዛሬ አጠር ባለ ቪዲዮ አፋርን ጎብኝተናል፣ በተወሰነ አይተናታል። ከዚህ በተጨማሪ ደግሞ እየሄድን መመልከት፣ ማየት፣ ማድነቅ ይቻላል ማለት ነው። ስለዚህ ዛሬውኑ አፋርን እንዲጎበኙ እየጋበዝን መልእክታችንን እናስተላልፋለን። ሰላም፣ ጤና፣ ፍቅር ከሁላችሁ ጋር ይሁን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቪዲዮአችንን ሰብስክራይብ ማድረግ እንዳይረሳ። ቻው ባይ